ማንኛውም ኢትዮጵያዊ በየቤቱ ያለ ሊያደርገው የሚፈልገው ነገር ነው። እናመሰግናለን፣ እጅግ በጣም እናመሰግናለን። የቀንዴልና Ladies and gentlemen, ተሐዋስ ንብዓት ያትነብዕ ዘላ ambassadors, this present was not prepared, it was not part of the plan. These two gifts, one of them implies the bridge of love, integration and unity that the Prime Minister has been talking about, and now what you're seeing here, the other one is a gold ring, about 60 grams of it from Walaga. This mother represents all of us. This is how we missed coming together. Love and unity was missed, now it's delivered. ክቡር ቀዳማይ ሚኒስትር ክቡር ፕሬዝዳንት ተወሳኺ ሓደ ስጦታ ኣሎ ካብ አርቲስት ለማ ጉያ ዝተበረከተ ተወሳኺ ስጦታ ኣሎ ከዚህ በመቀጠል የኢፌድሪ መንግስት አሁንም ለክቡር ፕሬዝዳንት ኢሳያስ አፈወርቂ ያዘጋጁት ስጦታ ነው። Ladies and gentlemen, the other present that you're seeing in front of you is prepared by the federal government of Ethiopia for President Isaias Afwerki. ይህ ምስል መንሰይ ኢሳያስ አፈወርቂ በክቡር አርቲስት ለማ ጉያ የተሳለ ነው። ክቡር አርቲስት ለማ ጉያ ካሉ ባኮ ወደዚህ እንዲመጡ በአክብሮት እንጠይቃለን። Ladies and gentlemen, this painting was painted, a portrait of President Isaias Afwerki himself, painted by the well-known Lama Guya. ነዚህ ስእሊ ዘበርከቱ አርቲስት ለማ ጉያ አብዝን ተሃልዮም ናብ መድረክ ክመጹ ንዕድም። አርቲስት ለማ ጉያ እንደሚታወቀው የሀገራችን ታላላቅ መሪዎችን ታላላቅ ሰዎችን በእንደዚህ አይነት የጥበብ ዘርፍ ስዕል በማቅረብ ይታወቃሉ። ዛሬ ደግሞ ለዚህ ታሪካዊ ቀን ይሄንን ምስል አቅርበውልናል። እናመሰግናለን። እንደምታውቁት በዚህ በቤተ መንግስት የተዘጋጀው ዝግጅት መላ ኢትዮጵያውያንን በመወከል መንግስት ያዘጋጀው ቢሆንም ሁሉም ሰው እዚህ መምጣት ባለመቻሉ ሁሉንም ሰው ማስተናገድ ባለመቻሉ ቅር ቢለንም እንደዚህ አይነት ነገሮችን ስናይ ደግሞ እንጽናናለን። ለሁላችሁም በድጋሚ እንኳን ደስ ያላችሁ። Mr. Prime Minister, Mr. President, we thank you so much. ያኔልና ክቡር ፕሬዝዳንት አቶ ኢሳያስ አፈወርቂ ክቡር ቀዳማይ ሚኒስትር ዶክተር አብይ አህመድ ከምኡውን አይተ ለማ ጉያ አርቲስት ለማ ጉያ ንኹልኹም ነመስግን ናቦታኹም እናመሰግናለን። ክቡር ጠቅላይ ሚኒስትር፣ ክቡር ፕሬዝዳንት እናመሰግናለን።